በየጊዜው አንድ አይነት የሆነ ግንኙነት ማድረግ ለስንፈተ ወሲብ ይዳርገናል ወይ? ወንዶች በተለይ ከትዳር በኋላ የግንኙነት ነገራቸው እየጣፈጠ ካልሆነ ወይም ደግሞ የተለያዩ ነገሮችን መሞከር ካልቻችሁ የመሰላቸት ነገር ሊመጣ ይችላል። 60% የሚሆኑ ስንፈተ ወሲቦች ስለልቦናዊ ናቸው። ወንዶች በግንኙነት ህይወታቸው አዳዲስ ነገሮችን መሞከር ማውራት ይፈልጋሉ። ስለዚህ ያንን ነገር በትዳር ውስጥ ማለማመድ መቻል አለብን። ካልሆነ ግንኙነት እየተሰላቸው የሚመጣ ነገር ነው። በተለይ ደግሞ ሁለተኛ ዙር ግንኙነት ከትዳር በኋላ የተለመደ ነገር አይደለም ዶክተር ምናምን ብሎ የሚለኝ ሰው ብዙ ነው። ኃላፊነቶች አሉ፣ ልጆች አሉ እና በዛ መቅጠን የሚመጣው ስትረስ የሚመጣው ድካም አለ። ግን የግንኙነት ድባቡን የመቀየር አይነት ፖቴንሻል ካላችሁ ከባለቤታችሁ ተነጋግራችሁ ያንን ነገር ለማስተካከል ብዙ አይነት እድሎች አሉ። የተለያዩ ነገሮች ሞክሩ። አንተ እያስደሰትኩ ነው ወይ? አንቺ እያስደሰትኩሽ ነው ወይ? እንዴት አድርገው ሌላ ነገር እንሞክር፣ እስቲ ምን አይነት ነገር እንሞክር ብላችሁ ማውራትን እና ሌሎችን ነገሮችን ኤክስፔሪንስ ማድረግ፣ ቦታ መቀየር፣ ፖዚሽን መቀየር፣ ለግንኙነት የሚያነሳሳቸውን ነገር መቀየር፣ የምታወሩትን ነገር መቀየር፣ እንደዚህ አይነት ነገርን የግንኙነት ህይወትን እየጣፈጠ እንዳይሰለች የሚያደርገው ነገር ነው። ቢቀር ስነ ልቦናዊ የሆኑ ስንፈተ ወሲቦች ሊያመጣ ይችላል። ምንም ያክል ደግሞ ፖዚሽን ብትቀያየር፣ ምንም ያክል ነገሮችን ብታስተካከል ደግሞ ማይስተካከሉ ስንፈተ ወሲቦች አሉ። ባይዘይ እሱ በግንኙነት መሰላቸው ሳይሆን አካላዊ በሆኑ ነገሮች ነው የመጡት። ጠዋት ብልት ማይቆም ከሆነ፣ በየግንኙነቱ ቶሎ የምትጨርስ ከሆነ የዛኔ ነርቭ ላይ፣ ሆርሞን ላይ፣ ጡንቻ ላይ፣ ደም ስር ላይ ያሉ ችግሮች አሉ። መታከም ትችላለን። በፍቅር መሳሳም ስጀምር የዘር ፈሳሽ የሚፈሰውን እንዴት ነው ማቆም የምችለው? የምትሳሳሙበት ጊዜ ገና ለግንኙነት መነሳሳት ስትጀምሩ ቅድመ ፈሳሽ የሚባል ነገር አለ። ይህ ውሃ ከለር የሆነ ዋናው ፈሳሽ ከመፍሰሱ በፊት አንድ 30 ደቂቃ እስከ 1 ሰዓት ቀድሞ የሚፈስ ላሉት ዘር ፈሳሾች መንገድ የሚጠርግ ነገር ነው። አንዳንድ ጊዜ ደግሞ ዋናው ነጩ የዘር ፈሳሽ በመሳሳም ጊዜ የሚፈስባቸው ወንዶች አሉ። ይህ በጣም ከፍተኛ የሆነ ኃይለኛ የሆነ የቶሎ መጨረስ ችግር አለባችሁ ማለት እንችላለን። ግን ሁለተኛ ዙርም ግንኙነት ሞክራችሁ አሁንም ቶሎ መጨረስ ካለባችሁ ነው ሕክምና መውሰድ የምትችሉት። የመጀመሪያ ዙር ሁሉ ወንድ ነው ቶሎ የሚጨርሰው። የመጀመሪያ ዙር አንድ ወንድ 15 ሰከንድ ጨርሶ ማለት ነው። ሁለተኛ ዙር 15 ደቂቃ ሊቆይ ይችላል። የመጀመሪያ ዙር ብቻውን ቶሎ መጨረስ አለባችሁ አያስብላችሁም። ሁለተኛ ዙር ከ3 ደቂቃ በታች ወይም ከ1 ደቂቃ በታች እየጨረሳችሁ ከሆነ የዛኔ ሆርሞን ላይ ወይም ነርቭ ላይ ችግር አለ ማለት ነው። መታከም ትችላላችሁ። በግንኙነት ጊዜ ሚስታችሁ ቀደም ብላ እንድትጨርስላችሁ ከፈለጋችሁ ካልሲ አድርጉላት። ሴትና ወንድ እኩል አይጨርሱም። ብዙ ጊዜ ሴቶች ይዘገያሉ፣ ወንዶች ደግሞ ቀድሞ የሚጨርሱ። ግን ሴት ልጅ ቀደም ብላ እንድትጨርስ ወይም የምትጨርስበትን ሰዓት ልትቀንሱበት የምትችሉበት የተወሰኑ መንገዶችን ልንገራችሁ። አንደኛ፣ እግሯ ላይ ካልሲ ማድረግ እግር አካባቢ ያለውን ብርድ የሚለውን ነገር እንዲቀንስላት ያደርጋል። እሱ ብዙ ጊዜ ሴቶችን ዴንጀር የሚመጣ ነገር ለጭንቅላታቸው እንዳለ የሚነግራቸው ነገር ነው። ዲስትራክሽን ሊፈጠርባቸው ይችላል። ሁለተኛ፣ በግንኙነት ጊዜ ማዋራት ልመዱ። ጆሮዋ ስር ማሾካሾክ፣ የተወሰኑ ነገሮችን መናገር። ቢከዝ በንግግር በጣም የግንኙነት የመጨረስ ነገሯን እርካታ የመድረሷ ነገር የመጨመር አይነት ነገር ስላለው። ሶስተኛ ደግሞ ነገሮችን አትቀያዩ። አንድ ቦታ ላይ የነካሃት የእርካታ ስሜቷ እየተነሳ ካየኸው እዛ ቦታ ላይ በዛው ፍጥነት፣ በዛው ፕሬዠር፣ በዛው ነገር ስትጨርስ ድረስ አድርሳት። አትቀያየር ነገሮች። እሷ ዘግይታ ስለጨረሰች አንተ ቶሎ መጨረስ አለብህ ማለት አይደለም። ኦኬ፣ ቶሎ መጨረስ 3 ደቂቃ ወይም 1 ደቂቃ በታች መሆን አለበት። የዛኔ ነርቭ ላይ ወይም ሆርሞን ላይ ያሉ ችግሮች ይኖራሉ። እነሱን መታከም ትችላለህ። ዶክተር ባለቤቴ ቶሎ የመጨረስ ችግር አለበት። በፊት ላይ ትንሽ ይሻል ነበር፣ አሁን ጭራሽ ብሶበታል። ገና ስንዘጋጁላ ይጨርሳል። ይህ ነገር በጣም እንድጠላው እያደረገኝ ነው። በትዳር 5 ዓመት ቆይተናል። አንድ ልጅ አለን። ትዳሬ ባይፈርስ ደስ ይለኝ ነበረ። መታከም የሚችል ነገር ነው። ግን ቶሎ መጨረስ አለበት ሲባል ከአንቺ ቀድሞ ስለጨረሰ አይደለም። ማሟላት ያለበት መስፈርቶች አሉ። እነዚህ መስፈርቶች ካሟላ ትልኪዋለሽ ባለቤትሽን፣ እኛ እናስተካክልለታለን ማለት ነው። አንደኛ፣ ቶሎ መጨረሱ 6 ወርና ከዛ በላይ መቆየት አለበት። ሁለተኛ፣ ከመጀመሪያ ግንኙነቱ ጀምሮ ያለ ነገር ከሆነ ከ1 ደቂቃ በታች መሆን አለበት። ብሎ እየመጣ አይነት ቶሎ መጨረስ ከሆነ በፊት ደህና ሆኖ አሁን እየፈጠነ ከሆነ ከ3 ደቂቃ በታች መሆን አለበት። ሶስተኛ፣ የመጀመሪያ ዙሩን አልፎ ሁለተኛ ዙር ቶሎ መጨረስ አለበት። አራተኛ፣ በ6 ወር ውስጥ 12 ግንኙነትና ከዛ በላይ ማድረግ አለበት። ከ12 ግንኙነቶች ውስጥ ደግሞ 80% የሚሆነውን ቶሎ ከጨረሰ የዛኔ ሆርሞን ላይ ወይም ነርቭ ላይ ያለ ችግር አለ ማለት ልከሹ መታከም ይችላል ማለት ነው። እነዚህ መስፈርቶች የምታሟሉ ከሆነ ቶሎ መጨረስ አለባችሁ ማለት ነው። ስለዚህ መታከም። በፊተኛዋ ፍቅረኛዬ ጋር ምንም ስንፈተ ወሲብ የለብኝም ነበር። ከእሷ ጋር ስለያይ ግን የአሁኗ ፍቅረኛዬ ጋር አልቆም አለኝ። እስኪ ምክንያቱን ንገርኝ ይለኛል። ይሄ ፉሊ 100% ምንም አይነት በቃ ጥርጣሬ የሌለው ስነ ልቦናዊ የሆነ ነገር ነው። በቃ ወይ ልብህ እሷ ጋር ነው ያለው የበፊቷ ፍቅረኛ ጋር ከአሁኗ ፍቅረኛ ጋር የሆነ አይነት ግንኙነት ላይ ያልተጣማጣማችሁት ነገር አለ። ስንፈተ ወሲቦች 60%
ስነልቦናዊ ናቸው። ስነልቦናዊ የሆኑ ስንፈተ ወሲቦችን እንዴት ነው የምትለዩት የሚለውን ነገር ልንገራችሁ። አንደኛ በድንገት ነው የሚመጡት። ሁለተኛ ሁኔታ ይለያሉ። ሴት ይመርጣሉ፣ ሁኔታ ይመርጣሉ፣ ቀን ይመርጣሉ፣ የሆኑ ነገሮችን ይመርጣሉ። ሶስተኛ መጣ ሂድት ማለት ነገር አላቸው። አካላዊ ከሆነ ጠዋት አይቆምልህም ነበር ብልት ለየግንኙነቱ ልፍስፍስ ይሆን ነበር። ሴት አይመርጥም። እንደዛ ሲሆን አካላዊ ነው። ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ፣ ጡንቻ ላይ ያሉ ችግሮች አሉ ማለት ነው። እሱን መታከም ትችላለህ። ዶክተር ከሴት ጋር ግንኙነት አድርጌ አላቅም፣ ግን ብዙ ጊዜ ጠዋት አይቆምም። ምንድን ነው ነገሩ? አንድ ወንድ ጠዋት ይቆምለታል ስንል ምን ነገሮችን ማሟላት አለበት የሚባለው ነገር እናውራ። አንደኛ በሳምንት ከ3 እስከ 5 ነው የሚቆመው፣ በየቀኑ አይቆምም። ሁለተኛ ለረጅም ጊዜ አይቆምም። ልክ ተነስታችሁ ስልካችሁን ስትነኩ ሽንት ቤት ምናምን ስትሄዱ ተመልሶ ይወርዳል። ሶስተኛ ሚስት ላይ ወይም ጓደኛ ስላላችሁ ዲፔንድ የሚያደርግ ነገር አይደለም። ጠዋት እንዲቆምልህ 2 ማሟላት ያለብን ነገሮች አሉ። እንቅልፍ መተኛት አለብን፣ ወንድ መሆን አለብን። እነዚህ ነገሮች ካሟላ ጠዋት ብልት ይቆማል ማለት ነው። ግን ጠዋት ብልት የማይቆም ከሆነ ጭራሽ ወይም በሳምንት አንዴ ወይም በ2 ሳምንት አንዴ እየቆየ የሚቆም ከሆነ እንቅልፍ እየተኛ ጥንካሬ ያሌለው አይነት አቋቋም የሚቆም ከሆነ አካላዊ የሆነ የብልት አለመቆም ችግር አለብን ማለት ነው። ነርቭ ላይ፣ ሆርሞን ላይ፣ ጡንቻ ላይ፣ ደም ስር ላይ ያሉ ችግሮች አሉ። መተ እንደ አግባብነቱ መርምረን ሕክምና ልናስጀምር እንችላለን። እኔም ተጠቂ ነኝ። ሳልጀምር ወይም ገና ሳላስገባ ነው የሚፈሰው። ለሰከንድም አይቆይም። ከረጫው በኋላ ወዲያው ልፍስፍስ ይላል፣ ደግሞም አይነሳም። ምን ማድረግ አለ? እዚህ ጋር 3 ነገሮች ናቸው የተጠቀሰው። በመጀመሪያ ገና ሳልገባ ነው የሚፈሰው፣ ገና የመጀመሪያ ዙር ስጀምር ነው የሚፈሰው የሚባለው ነገር አብዛኛው ወንድ ቶሎ ነው የሚረጨው የመጀመሪያ ዙር። የእናንተ ጥፋት አይደለም፣ ተፈጥሯዊ የሆነ ነገር። ቶሎ መጨረስ የሚባለው 2ኛ ዙር መድገምና እዛ ላይም ቶሎ መጨረስ አለባቸው። ግን ይሄ ወንድማችን ደግሞ እንደሚለው ለ2ኛ ዙር ጭራሽ አይነሳብኝም፣ ቢከዝ ከጨረስኩ በኋላ የመጀመሪያ ዙር ይልፈሰፈሳል። መልፈስፈስ አለበት። ብልት ከጨረሰ በኋላ መልፈስፈስ አለበት። ብልት አለመቆም ችግር አለብን የሚባለው ሰዓት ጨርስ በፊት ከተልፈሰፈሰ። ለ2ኛ ዙር ዝግጁነት የምታጣበት ደግሞ በእድሜ እየረዘመ የሚመጣ ነገር ነው። ግን ጭራሽ ለ2ኛ ዙር ዝግጁነት ከሌላችሁ ሆርሞን ላይ ወይም ሳይኮሎጂ ላይ ያለ ችግር አለ ማለት ነው። መታችሁ ቼክ መደረግ ትችላላችሁ። ሙድ ውስጥ አይደለውም ካለች በኋላ አካሄድ ነው ለግንኙነት ያላትን ነገር ስተመጨረሻ ድርግም አድርጎ የሚያስቀምጠው። የወንዶች የግንኙነት ፍላጎት እና ለግንኙነት ያላቸው ተነሳሽነት ቀጥ ያለ ነው። ስለዚህ ለግንኙነት መነሳሳቸውን ነገሮች ያያሉ ወይም ይነካሉ፣ ብልታቸው ይቆማል፣ እስኪጨርሱ ድረስ ግንኙነት ያደርጋሉ። 2ኛ 3ኛ ዙር እየደገሙ ይሄዳሉ። ይሄ ቀጥ ያለ ነገር ነው። የሴት ልጅ ግን የመዋዠቅ ባህሪ ያለው። አንዲት ሴት ባይተወይ ለግንኙነት ፍላጎት የለኝም ካለች በኋላ ገራሚ የሆነ ግንኙነት ስትታደርግ ድረስ የግንኙነት ፍላጎቷ ማለት ላይ ከፍ ሊል ይችላል። የግንኙነት ፍላጎቷ በደንብ አድርጎ ከፍ ብሎ ግንኙነት ጀምራ ማትጨርስበት ጊዜያቶች ሊኖሩ ይችላሉ። እንደዛ ሲኮን ማለት ነው ለምንድን ነው ሙድ ውስጥ ማትሆኚው? ሁል ጊዜ በቃ ግንኙነትን ቢትኛለሽ ምናምን ነገር አይደለም። ሙድ ባይ ዘ ዌይ ቀስ ብሎ ነው የሴት ልጅ የሚመጣው ማለት ነው። ስለዚህ ማሳጅ በመስጠት የቤት ስራ ነገር ካለ እሱን በማገዝ ቀንሽ እንዴት ነበር ብለህ ብትጠይቃት፣ ቀስ ብለህ ብታቅፋት፣ ምን ብታርጋት፣ ብትስማት የሚመጡ አይነት ስሜቶች ይኖራሉ። ስለዚህ ሙድ ውስጥ አይደለውም ብላ ያለች ሴት ማለት ነው ለግንኙነት የሚነሳሳናት ነገር ሊኖርላት ይችላል ማለት ነው። ስለዚህ አካሄዳችሁን አስተካክሉ። አንዳንድ ሴቶች የግንኙነት ፍላጎት ኖሯቸው ጥሩ መነሳትና ኖሯቸው ለዛ መሀል ላይ ሳይጨርሱ ሊቆም ይችላል። እሱ ካንተ የመጣ ችግር አይደለም። ስንፈተ ወሲብ ያለባቸው ወንዶች ሚስቶቻቸውን የማያስደርሱበት ጊዜ ሊኖር ይችላል። የስ እሱን መታችሁ መታከም ትችላለህ። ማንኛውም ስንፈተ ወሲብ መታከም ከፈለግ ባዮ ላይ ባለው ስልክ ቁጥር ደውለህ ቀጠሮ ማስያዝ ትችላለህ። በር ሁል ጊዜ ክፍት ነው።